አደገኛ የወሲብ ግንኙነት። አደገኛ የሆነ የወሲብ ግንኙነት ኤድስ፣ ሌሎች አባለዘር በሽታዎችና ያልተፈለገ እርግዝና ሊያስከትል ይችላል። ከዚህም በተጨማሪ በግንኙነቱ ጊዜ የተላለፉ የበሽታ ሕዋሳት ገና ባልተወለደው ሕፃን ላይ ከፍተኛ የአካል ጉዳት ሊያደርሱ ይችላሉ። እነዚህም በሽታዎችና ችግሮችን በአስተማማኝ ለመከላከል የሚቻለው ከወሲብ ግንኙነት በመታቀብ ነው። ነገር ግን የወሲብ ግንኙነት አቅደው ከሆነ ከፍቅር ጓደኛው ጋር እንዴት አይነት ጥንቃቄ ማድረግ እንደሚቻል በቅድሚያ መነጋገር ያስፈልጋል። በወሲብ ጊዜ ሊደረጉ የሚችሉ ጥንቃቄዎች የሚከተሉት ናቸው። ከአንድ በላይ የፍቅር ጓደኛ አይኑሮት ወይም ከእሳቸው ሌላ የወሲብ ግንኙነት አያድርጉ። የኤድስ ወይም የሌላ አባለዘር በሽታዎች ምልክት ካለባቸው ጋር ግንኙነት አያድርጉ። ከመጠን በላይ ያለፈ አልኮል አይጠጡ። በማደፋፈር ጥንቃቄ እንዲያደርጉና አደገኛ የወሲብ ግንኙነት እንዲያደርጉ ይገፋፋል። ኮንዶም ሁልጊዜ ይጠቀሙ። አንድ ጊዜ የተጠቀሙበትን ኮንዶም ደግሞ አይጠቀሙ። ብልትዎን ለግንኙነት ለማለስለስ ከፈለጉ ኮንዶሙ ቅባት አይቀቡ። ቅባቶች ኮንዶሙን ሊቀዱት ይችላሉ። ኮንዶሙ የራሱ ማለስለሻ ቅባት አለው። የቆየና ቀኑ ያለፈበት ወይም ጉዳት የደረሰበት ኮንዶም አይጠቀሙ። በግንኙነት ጊዜ የሚደረጉ ሌላ ክንውኖች ለምሳሌ መሳሳምና በጣት የወሲብ ብልትን ማሻሸት በሽታ ሊያስተላልፍ እንደሚችል ይገንዘቡ። ከወሲብ በኋላ ወዲያውኑ ሽንት ይሽኑ። ብልትዎን በሳሙና ይጠቡ። ጥርጣሬ ካለዎት እርስዎም ሆኑ ጓደኛው የደም ምርመራ ያድርጉ።